ይቅርታ ጠይቆ ለምን አትሉትም እናንተ? ልጁ መጥቶ ብሩኬን ይቅርታ ከጠየቀው እነሱ ጋር ይመላለሳል ብዬ በፍጹም አላምንም። ከብሩኬ ጋር ሰላም ከወረደ ከእልሁ ይወጣል ብዬ አስባለሁ በራሴ። ብሩኬም ራሱ ይቅርታ ይጠይቀኝ እያለ ነው ያለው። ስለዚህ ፍፄና ሀይሚ ልጁን አግባብተው ወደ ብሩኬ ጋር መላክ ይከብዳቸዋል ብዬ አላምንም። ወደ እርቅ ለመመለስ በጣም እየከበደው የነበረው ብሩኬ ነበረ። አሁን ግን ፍፄም ታውቁታላችሁ በጣም ጥሩ ልጅ ነው። እሱና ሀይሚ ሆነው አሳምነውት ወደ ብሩኬ ጋር ይቅርታ እንዲጠይቀው ይልኩታል ብዬ ተስፋ አደርጋለሁ። ብሩኬ አጠያውቋ ነው እያለን ያለው የሚስማሙልን ይመስለኛል ሳስበው። ስለዚህ ተስፋ አለው ማለት ነው። ሁሉንም ነገር የሀይሚ ጥያቄዎችን በሙሉ በአግባቡ ይመልስላታል ብዬ አምናለሁ። ከዛ በኋላ ወደ ድሮ ፍቅራቸው ይመለሳሉ ብዬ አምናለሁ። ውድና የተከበራችሁ የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ የፍፄን የጓደኝነት ጥግ ነው ማሳያችሁ። ፍፄ እያደረገ ያለውን ልፋቱን ሁሉ ነገር ነው የምናየው። ፍፄ ዛሬ ብሩኬን እንደ ጓደኛ ሲመክረው ነበረ። በጣም ደስ የሚልና ከትክክለኛ ጓደኛ የሚጠበቅ ምክር ሲመክረው ነበረ። የሆነ መጥፎ ነገር አድርጌ ቢሆን የሆነ መጥፎ ስራ ሰርቼ ቢሆን ለሀይሚ ብቻ እንደዚህ ክርር ብዬ ሀይሚና ልክ ብቻ እያልኩ ቢሆን ማንም ሰው የፈለገውን ነገር መናገር ይችል ነበረ። እውነት ነው ቤተሰቦች፣ ፍፄ ለሁለቱም ነው ነገሮችን ለማቀዝቀዝ ሁለቱንም ነው እየሄደ እያናገረ ያለው። ሀይሚንም በጎን እያናገረ ብሩኬንም በጎን እያግባባ ወደ ትክክለኛው መስመር እንዲመለሱ የጓደኝነቱን ጥረት እያደረገ የጓደኝነቱን ኃላፊነት እየተወጣ ያለው ፍፄ በጣም ምርጥ ጓደኛ እንደሆነ ታዝቤያለሁ። ጓደኛ ማለት በቃ ልክ እንደ ፍፄ ነው። ፍፄ አሁን እያደረገ ያለው ነገር በሙሉ የሚደገፍና የሚበረታታ ነው። በዙሪያቸው ካሉ ሰዎች መሃል ስለ ሰላም የሚያወራ፣ ስለ መስማማት፣ ስለ መታረቅ እየለፈለፈ ያለው ፍፄ ነው። በዙሪያቸው ካሉ ሰዎች መሃል ማለት ነው። እንደምታውቁት ሄኖክ ትላንትና ከሀይሚ ጋር ሲያወራ ነበረ። ከሀይሚ ጋር ሲያወራ አላስፈላጊ ንግግር ሲናገራት ነበረ። ያም አሁን ጓደኛ ነኝ እያለ ነው። ቤተሰቦች አሁን በዙሪያቸው ካሉ ጥሩና ሰላም ሊያመጣ የሚችለው ሀይሚንና ብሩኬን ሊያሳርቅ የሚችለው አንድ አለ የሚለው ሰው ፍፄ ነው። የድርሻውን እየተወጣ ያለው ማለት ነው በሀይሚና በብሩኬ ጉዳይ። ወደፊትም ሳስበው ብሩኬና ሀይሚው በፍፄ የሚታረቁ ነው ይመስለኛል። በሌላ ሰው ሊታረቁ አይችሉም። ምክንያቱም አንድ ደህና ያለው ጓደኛቸው እሱ ነው። እንዲስማሙ ትልቅ ጥረት እያደረገ ያለው ትልቅ የራሱን ኃላፊነት እየተወጣ ያለው ፍፄ ነው። በዚህ እተማመንበታለሁ። ቤተሰቦች ፍፄ ብሩኬንና ሀይሚን እንደምንም እንደሚያስታርቃቸው እርግጠኛ ነኝ። በሙሉነት ልናገር እችላለሁ። ታዲያ ያለፈ ነገር ማወቅ ከፈለገች ማሳወቅ ግዴታ የለብህም። ይሄ በቃ አጠያቋ ነው። ልክ አለው አጠያቀራፍ። እንግዲህ ቤተሰቦች ፍፄ ከአንደበቱ የሚወጣውን ነገር በደንብ እየሰማችሁ ነው አይደለ? ቡርኪን ሁሉንም ነገር ቁጭ ብላችሁ ተነጋግራችሁ መፍታት ትችላላችሁ እያለው ነው ያለው። ሁሉም ነገር በጣም ቀላል ነው፣ በጣም በቀላል ነገር ነው እናንተ እየተወዛገባችሁ ያላችሁት ብሎ ለቡርኪ እየነገረው ነው ያለው። ጓደኛ ማለት ልክ እንደ ፍፄ ነው ቤተሰቦች። እንደዚህ አይነት ጓደኛ አያሳጣችሁ በዙሪያችሁ ማለት ነው። ያለፈ ነገር ነው ብሎ ሲነግረው አዎ ልክ ነህ፣ ያለፈ ነገር ነው፣ እሱማ ያለፈ ነገር ነው። ግን ያለፈውን ነገር እሷ መስማት ከፈለገች አስረዳት በአግባቡ፣ እሷ እንደምትፈልገው አድርግላት እያለው ነው ያለው። ነገሮቹን ቀለል አድርገህ ለሀይሚ ብታስረዳት ትረዳለች እያለው ነው ያለው። በእርግጠኝነት ደግሞ ሀይሚን አዋርቷት ነው ብሩኬ ጋር የሚመጣው ፍፄ። ተነጋገሩበትና ልትፈቱት ነው ፈልግ። ልክ አለው አነጋገር ፍጹም እሻውን እንሂድና በስርዓት እንግዲህ ቤተሰቦች ብሩኬም እየተመለሰ ያለ ይመስላል። ያውላ እልህና ያሁላ ንዴት ከውስጡ እየወጣ ይመስላል። አሁን ነገሩ በሙሉ ወደ ጥሩ መንገድ ይመለሳል ብዬ አስባለሁ። ምክንያቱም ብሩኬ አጠያውቋ ነው እያለን ያለው የሚስማሙልን ይመስለኛል ሳስበው። ስለዚህ ተስፋ አለው ማለት ነው። አጠያውቋ ነው እያለን ያለው። ስለዚህ አሁን ወደ መፍትሄው እየተመለሰ ይመስለኛል ብሩኬ። ሁሉንም ነገር የሀይሚ ጥያቄዎችን በሙሉ በአግባቡ ይመልስላታል ብዬ አምናለሁ። ከዛ በኋላ ወደ ድሮ ፍቅራቸው ይመለሳሉ ብዬ አምናለሁ። ይቅርታ ጠይቆ ነው ያመጡት ምናምን እሱ እኮ ነው እየተናናቀ እየተላላጠ ያለው አይደል? እኔ አሁን ሌላ ችግር ውስጥ ልትገባ እኮ አይደለም እየጠየቀ ያለው። ምን ውስጥ ገባለሁ? እንዴ ነገር ውስጥ ገባለሁ በላይ ምን ውስጥ ገባለሁ? እንዴ ልጁ በእጅ ሰበብ የሆነ ስትጣላ እኔ
በራሴ መንገድ እሄዳለሁ አልኩ እኮ። ቤተሰቦች ነገሮችን በራሴ መንገድ እፈታቸዋለሁ እያለ ነው ብሩኬ። አሁን በጣም ደስ የሚል ውሳኔ እየወሰንን ያለው በራሴ መንገድ ሰላሙን አመጣለሁ እያለን ያለው። በዚህ መንገድ በቅርቡ ሰላም ሆነው ፍቅር በፍቅር ሆነው እንደምናያቸው ተስፋ አደርጋለሁ። ልጁ መጥቶ ብሩኬን ይቅርታ ከጠየቀው እሱም ወደ መጣበት ይመለሳል፣ እዛም እነሱ ጋር ይመላለሳል ብዬ በፍጹም አላምንም። ከብሩኬ ጋር ሰላም ከወረደ ከእልሁ ይወጣል ብዬ አስባለሁ በራሴ። ብሩኬም ራሱ ይቅርታ ይጠይቀኝ እያለ ነው ያለው። ስለዚህ ፍፄና ሀይሚ ልጁን አግባብተው ወደ ብሩኬ ጋር መላክ ይከብዳቸዋል ብዬ አላምንም። ወደ እርቅ ለመመለስ በጣም እየከበደው የነበረው ብሩኬ ነበረ። አሁን ግን ፍፄም ታቆታላችሁ፣ በጣም ጥሩ ልጅ ነው። እሱና ሀይሚ ሆነው አሳምነውት ወደ ብሩኬ ጋር ይቅርታ እንዲጠይቀው ይልኩታል ብዬ ተስፋ አደርጋለሁ። ከዛ በኋላ ነገሮች በቀላሉ ይፈታሉ ብዬ አምናለሁ። ያ የመጀመሪያው ጉዳይ ደግሞ ያለፈውን ታሪክ ንገረኝ እያለች የነበረውን ሀይሚ ደግሞ እሱንም ብሩኬ ነገሮችን ቀለል አድርጎ እንደሚያስረዳት ፍላጎት ይታይበታል። ስለዚህ ቤተሰቦች ነገሮች ወደ ድሮ ይመለሳሉ ብዬ አምናለሁ። የጨረቃ ፋሚሊዎች በጣም እንደምትጨነቁ አውቃለሁ። ስለዚህ አትጨነቁ፣ ነገሮች ወደ ተስተካከለ ሁኔታ እየተመለሱ ይገኛሉ። ስለዚህ በብሩኬ መተማመን አለብን። ብሩኬ ወደ ሰላም ከተመለሰ ይከብዳቸዋል ብዬ አላምንም ሀይሚና ፍፄ። ቤተሰቦች የዛሬ ቪዲዮ ይህን ይመስላል። በሌላው ቪዲዮ እንገናኛለን። ቻው።